طيب السلام عليكم ورحمة الله وبركاته. أو يا أحبابي في الله يمتعنبت علامة سدت لا يوتعنبت علامة لنزنقاو أيقبام عند شريعان تسن يا الله الدنبرن تسن يا الله الدنبرن تدلال فن متن يا حلال رزق فلقن متن بحرامو سنبراجك بأونتو يسازنال በእውነቱ ያሳዝናል ልብ ያለው ልብ ይበል ጆሮ ያለው ይስማ እላለሁ والله የትም ቦታ ሆነን አላህን ልንፈራ ይገባል والله እኔ ባሁን ሰዓት በሙጭጋ ፍቅር የተጠመደ በፊልም ፍቅር የተጠመደ አለ ብትሉኝ ማመን ይከብደኝ ነበር ከአይኔ የበለጠ ጆሮዬን አላምነውምና አይኔን ላምነው ግን ተገድጃለሁ والله ሐቂቃ ባሁን ሰዓት حتى ከማማ ከኢትዮጵያ ሀገራችን አዲስ የወጡ ፊልሞችን ያመጡ የሚመለከቱ እህቶች አሉ በሌላ አቅጣጫ ስንሄድ ደግሞ ደጋግ አላህ ባሪዎች አሉ ጊዜ አጥሯቸው በኢባዳ ቢዚ መስጉል ሆነው በየትኛው ሰዓት ያላህን ልገዛው ሰዓት አልበቃለኝ ያ ረቢ ረዲእትን በረካን በሰዓት ላይ አውርድልኝ እያሉ የለመኑ ባሉበት ሰዓት ወድዋ እህቴ በእንደዚህ አይነት አንገብጋቢ በሆነ ሰዓት ዲናችን ላይ ፊትና ፈሳድ በተስፋፋበት ሰዓት ኃይር ነው የተባለ ሸር የሆነ የዲን ኢልም እየቀረብን ባለበት ሰዓት ሙፍቲዎች ያልሆነ ፈትዋ እየሰጡ ባሉበት ሰዓት ወድዋህቴ ከኢስላም ርቀሽ ውጤታማ ምትሆኚ ይመስልሻል የእህታዊ ምክሬ ነው አላህን ልንፈራ አብዝተን ልንፈራው ይገባል አላህን ከማመጽ ልንቆጠብ ይገባል አላህ Subhanahu Wa Ta'ala ብዙ ነገር ብሎልናል መግለጽ ቢከብደኝም ለማስታወስ ግን ሞክራለሁ ይህ ማውራበት አፌ ከአላህ Subhanahu Wa Ta'ala የተሰጠነው والله ሺሻ ምታጨሽበትን እህቴ ሲጋራ ባጉል ሱሶች ተጠምደሽበት ያሉበት እጆችሽ እግሮችሽ ጊዜ ገንዘብሽ አላህ Subhanahu Wa Ta'ala ይጠይቅሻል ነገ መልስሽ ምንድነው ምላስሽ ቢጠቁር ጨጓራሽ ሳምባሽ ኩላሊትሽ ቢነካ ንጹህ አድርጎ አላህ Subhanahu Wa Ta'ala ፈጥሮሽ አንቺ ብታበላሽው የማይጠይቅሽ ይመስልሻል ላ እህቴ አትሳሳቺ ገንዘብሽም ቢሆን በአደራ በአማና መልክ ሰጠሽ እንጂ በሐራም ልታጠፊው በሐራም ልታበላሽው አይደለም ያበላሽሽው እንደሆነ ተውበት ካላደረግሽ ነገ ከጥያቄ አድኝም ጊዜስ ገንዘብሽስ ዕውቀትሽስ والله اللهን ፈርተን በተውበት ልንመለስ ይገባል ዛሬ ነስር የዘገየብን ወይም ነስር ከአላህ Subhanahu Wa Ta'ala እንደሆነ ሁላችን እናምናለን ግን ሁላችን እኔ ወንጀሌ ሽታ ቢኖረው ኖሮ ማንንም ሰው አጠገቤ ባልቀረበ ነበር በአላህ ረህመት እዝነት ስንታችን ወንጀል ሰርተን አላህ ግን ከሰው እኩል ያራምደናል ወንጀላችን ሸፍኖልን ይዞልናል ወንጀላችን ቢያጋልጸን ኖሮ የትንገባ ነበር ያ ጀማዓተል ኸይር الله እጁን እግሩን ጤናውን አፍያውን ሁሉ ነገር አሟልቶ ሰጥቶን ሳለ ሌላ ደግሞ ነውር በጭንቅላታችን ተሸክመን ሳለ ይሃንም ሸፈነልን ያ ዓለማቱ ጌታ ከእናቶቻችን ከአባቶቻችን ይበልጥ አዛኝ ሩህ